ዘመነ ካሴ ኤርትራ ገባ ተስማሙ። ኢሳያስ ለፋኖ ድሮን ሰጣቸው። ክቡራትና ክቡራን አድማጮቻችን አሁን የተሰማው መረጃ በእጅጉን ያስገርማል። ዘመነ ካሴ ከዛ ከምሽግ ወጥቶን ወደ ኤርትራ በምሽት በሄሊኮፕተር እንደገባና ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር እንደተገናኘም መረጃው ደርሶናል። ይህንን ጠቅላይ ሚኒስትር የኢትዮጵያ ዶክተር አብይ እንደሚሉትም ህዝቡን እየጮኮነም እያለ በድንገት ሴራ እየጠነሰሰም በድንገት ያልታሰበ ውርጅብኝም ተፈጥሮበታል። ይህ ውርጅብኝ ዘመነ ካሴ ኤርትራ መግባቱ ነው። ሆደው ይሄ መረጃ እንደደረሰው ትላልቅ ዋና ዋና ጄኔራሎችን ሰብስቦም በፓርላማ በዝግ መክሯል። በዚህ ፓርላማ ላይ ኢሳያስ አፈወርቂና ዘመነ ካሴን እንዴት እናጥፋቸው፣ ትላልቅ ጄኔራሎችን እንዴት እንደምስሳቸው የሚለው ዋና ዋና ጉዳዮች ናቸው። አሁን ላይ ምን እንደሚያደርጉ በእጅጉን ግራ ገብቷቸዋል። ከሀገር ለጉብኝት በሚል ሰበብ እንኮብልል ወይንስ ደግሞ እነዚህን የፋኖ ዋና ዋና 3 ጄኔራሎች ማለትም ዘመነ ካሴ፣ እስክንድር ነጋና እንዲሁም ደግሞ ምሬ ወዳጆን እንዴት እናስወግዳቸው በሚለው ጉዳይ በእጅጉን ተወያይቶበታል። አድማጮችም በምን አጀንዳና ድምዳሜ ላይ ደረሱ? እንዴት ሊያጠፋቸውም ነው ጠቅላዩና ሌሎች ጄኔራሎችም ሴራ ያሰሩት የሚለውና ሌሎችንም ያልተሰሙ አጓጊ መረጃዎችና በእጅጉንም አስደንጋጭ የሆኑ ዜናዎችን ይዤላችሁ መጥቻለሁ። እናም ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ኮሜንት ላይም ድል ለተገፋው ህዝብ እያላችሁ ኮሜንቱን አጥለቅልቁትም። ቀጥታ ወዲያስኩላችሁም ዝርዝር መረጃ ጉዳዮችን በዚህ አለፍኩን። መልካም ቆይታ ይሁንላችሁ። ወደ መጀመሪያው ዝርዝር መረጃ ሳመራም ለፋኖ ኃይል የምስራች ተሰምቷል። ዘመነ ካሴ ኤርትራ መግባቱና ከኢሳያስ አፈወርቂ ጋር መስማማቱ ብቻ ሲሆን ትላልቅ 100 ድሮኖችን ወደ አማራ ክልል ሊያስገቡ መሆኑ ተሰምቷል። እነዚህ ትላልቅ የሆኑ ድሮኖችም ከአማራ ክልል እስከ ሌላ ከተሞችም ድረስም እንደሚወነጨፉና የገባውን መከላከያ ኃይል ለማስወጣትና ወደ 4 ኪሎ ለሚያደርጉት ጉዞ ትልቅ የሆነ አስተዋጽኦ እንደሚያበረክትም እዛው ኢሳያስ አፈወርቂም ለዘመነ ካሴም ስለ ድሮኖቹ መግለጫ ሰጥቷል። ይህ መግለጫም በእጅጉኑ የሰማው ዘመነ ካሴ ተደስቷል። አብዛኞቻቸው በርካታ የሆኑ ጥያቄዎችም እያነሱ ይገኛሉ። ከነኚህ ጥያቄዎችም ዋናው ዘመነ ካሴ ብቻ እንዴት ኤርትራ ሊሄድ ቻለ፣ ምሬ ወዳጆና እስክንድር ነጋስ ምን እየሰሩ ነው የሚለው ነው። ይህንንም ዘመነ ካሴ በመግለጫ ላይ እንባዋሮም ከሆነ እኔ ብቻዬን ወደ ኤርትራ መሮትም ምሬ ወዳጆና እስክንድር ነጋን ትልቅ የሆነ ኦፕሬሽን እዛው ባህር ዳርና ጎንደር ላይ ስለከፈቱ ነው። በቀናት ውስጥ ጎንደርና ባህር ዳርን በእጃችን እናስገባለን። ይህም ለኛ ትልቅ የሆነ የምስራች ዜናችን ነው ለእናንተ በማለት አወስሏለን። ክቡራትና ክቡራን አድማጮቻችን እስከ ቪዲዮ መጨረሻ አብራችሁኝ ስለነበራችሁ ምስጋና ከልብ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር አድርጉ። ቸር ቆዩልን።